ማን ልበል? ደመረች ባንቲርጉ አለ። እድሜ 50 48 የትምህርት ደረጃ ማንበብና መጻፍ የትዳር ሁኔታ ያገባው የተዳርኩ የተኳልኩ ጎረቤት ለለለለ ነው የሸኘኝ ከነ ክብር የወጣው ስራ የቤት መቤት ዜግነት ኢትዮጵያዊ የመኖሪያ አድራሻ ቂርቆስ ክፍለ ከተማ ቀበሌ 04 የቤት ቁጥር 838 ወደዚህ ወደ ፖሊስ ጣቢያ የመጡበት ምክንያት ያውቃሉ? የመጣሁበትማ ምክንያት የህግ ባሌ የ80 ባሌ ከግማሽ እድሜ በላይ አብሬ የኖርኩት ጠዋት ከቤት ሲወጣ ቀብር አለብኝ ብሎ ተሞሽሮ አገኘሁት። ከዚህ በላይ ምን አለ? ፖሊስ እቤት ቁጭ አድርጎኝ ሲዳር ከዚህ በላይ ሞት እንጂ ምን አለ? ጉድ አረገኝ። ያ ደግሞ እንዴት ነው የሚመለሰው? ቆይ መጋኛ ምን አይነት ነው? ለዚህ ነው መጋኛ አይኖቹ እንደ ባትሪ አይት ይሆኑና እግሮቹ ደግሞ እንደ ክብሪት እንጨት ያምናቸው። የታየሽው እዚህኛው ቤት አንቺ ክፍል ነው አይደለም? እዛኛው ኪችን እዛኛው ሰርቪስ። መቼ ትርፌ? ሌሊት የት? እንጀራ መሶቡ ጋር ተገናኝታችሁ ነው አይደል? አይተውታል ማለት ነው ጋሼ። እኔ ልሰልላለሁ ብሎ ደረቱን ብሎ ታሎት አይደል? ደረትሽ ፍረስ። ስሚ ልንገርሽ፣ መጋኛ የሚባል የለም እንጂ ቢኖር ኖሮ አንቺ ነበር ጉሮሮሽን ብሎ የሚጥልሽ። ምን ጉድ ነው ያዝሽው ትርፌ? አምባሻና ታማረኝና ናት። ምን ነው አሳነስሽው? ይሄ ለአንድ ቤተሰብ ቁርስ የሚሆነው ናት። እንደው ቢያንስ ከመዋጥሽ በፊት አላምጪው። እንዴት እህሉም መበላቱን ይወቅ። ለምን ዝም ብሎ ወደ ገደል እንደተወረወረ ይቀረው? አንቺም መብላትሽን ወቂው። ይኸውልሽ አፈጣንሽው እንዴ? እኔ የምልሽ ተርፌ እንደ ኦሎምፒክ አይነት ውድድር ምናምን ነገር አለብሽ? የምን ውድድር? ይሄ ብዙ ምግብ በፍጥነት የመብላት ውድድር። እንደዚህ አይነት ውድድር አለ ወይ? ቢኖርስ ታንቺ ጋር ማን ይወዳደራል? ገና ድሮ ሚኒማውን አሟልተሽ ሬኮርድ ከበጣጠስሽው ካንቺ ጋር ማን ይወዳደራል? እንደሱ በላ ደስ ብሎታል። አንቺ ትርፌ አንቺ አይደለም በምክርና በንግግር